ሰላም ውድ የዩቲዩብ ተከታዮች እንዴት ናችሁ? ደህና ናችሁ? ያላችሁ ጤናችሁ ባላችሁበት ይብዛልን። እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ነኝ። እንግዲህ እስከ ዛሬ ድረስ ቪዲዮዎችን ፖስት አደርጋለሁ ምንም ይሄድ አይደለም። እኔ እንጃ እንዴት እንደሚሄድ አላቅም። ግን ብቻ ዛሬ ደስ ስላለኝ በቃ የኢትዮጵያ ልጆች ስንባል እንዴት እርስ በራሳችን እንደምንዋደድና እንዴት በቃ በተለይ ሰው ሀገር ላይ ያለ ነው የሰው ሀገር ላይ ያለ እና ወደ ቤተሰብ ተመልሰን ስንመጣ የምንተሳሰብበት መንገድ በጣም የሚያስደስት ነገር ነው። እኔ ስላየሁት ማለት ነው። እናንተም እንደኔ ጥሩ ጓደኛ፣ ጥሩ እህት የምትሆናችሁን መልካም ጓደኛ ይስጣችሁላችኋለሁኝ። ጓደኛ ኢትዮጵያ ሄዳ ነበረ። ከዛ ኢትዮጵያ ሄዳ ስትመጣ ያመጣችልኝን እዩት። ቶማ ኮፊ ያመጣችልኝ እና በጣም ደስ ብሎኛል በእውነት። ይሄ ማአት የምታዩት ሱመት ዱቄት ራሱ ነበረ። እኔ ደግሞ ዱቄቱንና ይሄንን ነበር ያመጣችልኝ። ዱቄቱን ደግሞ እኔ ለጓደኛዬ የሰጠኋት እሷ መፍጫ ስለሌላት እዚህ ጎረቤት ነች። የዱቄቱን ለጓደኛዬ የሰጠኋትና እኔ መፍጫ ቤት ውስጥ ስላለ ይሄንን ለራሴ ያስቀርቻለሁ። እንግዲህ ዛሬ ቡና ልጠጣ ነው። ስንት አመት ሞልቶኛል መሰላችሁ ቡና ከጠጣሁ። በተለይ እንደዚህ እጣን ተጫጭሶ ምናምን የቡና ቁርስ ተደርጎ እንደዚህ ወይ አነባበሮ ወይ አምባሻ የሆነ ነገር ዳቦ፣ እኔ እንጃ ምን ብዬ ልንገራችሁ። እንደዚህ አይነት ኖሮት ቡና ስጠጡ እኔ እንጃ እኔ አቋርጬ ብጠጣ ራሱ በጣም ደስ ይለኛል። አሁን እዩት እንግዲህ እኔ እንደዚህ ቡናዬን አፍልቻለሁኝ። ያው ለመቅዳት ብዙም እንትን አይደለም፣ ጽድት አላለም ስኑ። ምክንያቱም ይሄ ጀበና አይደለም ብዙም አይመችም እቃው። የቡና ማፊያ እዚህ ያለው አፉ ሰፊ ስለሆነ ነው እንደዛ እንትን ያልኩት እላችኋለሁኝ። እና እኔ በጣም ደስ ብሎኛል። እንደዚህ ቡናዬን አፍልቻለሁኝ። እነዚህም ቁርስ ማዘጋጅቻለሁ ከቡና ጋር። አሁን እዚህ ወደ 7 ሰዓት አይሞላም 6 ሰዓት ተኩል ምናምን ይሆናል መሰለኝ 12 ሰዓት ተኩል ማለት ነው እኛ ጋር ዱባይ። እና ያው ወደ ሌላ ስራ ሳልገባ በፊት ጽዳቴን ጨርሼ እስኪ አረፍ ብዬ እንደው በቃ ይሄንን ቡና እያጠጣ ጓደኛዬ ላመስግናት ነው ቁጭ ያልኩት ማለት ነው። ጓደኛዬ ውዴ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር ጤና እድሜ ሁሉ ነገር ይስጥሽ። አንቺ የተመኘሽውን የፈለግሽውን ሁሉ ነገር እግዚአብሔር ያድልሽ። የሰው ጤና የሚስጥሽ። አሁንም በሄድሽበት ቦታ የሰው ፍቅር ያድልሽ እግዚአብሔር። እንደው ያለሽበት ቤት የእናትሽ ቤት እንዲሆንልሽ ምኞቴ ነው። እንደሚያረግልሽ ደግሞ የዋነትሽም ያሳያል። ፈጣሪ ይመስገን። እሷ ብዙ አመት እዚህ ቆይታለች፣ እዚህ ሰርታለች። አሁንም ተመልሳ መጣች። አንድ ቤት ውስጥ ነው የቆየችው ማለት ከአንድ ቤተሰብ ጋር ማለት ነው። እና እንደዚህ ደስ በሚል መግባባት አጋጣሚ ነበረኛ። ልጆቹን ይዘን ስንወጣ ተዋወቅ ነው ማለት ነው። እዚህ ደረጃ ላይ ደርሰን እንደው በቃ ለሁለታ እንደዚህ አይነት ነገር እሷም ትሆንልኛለች ብዬ አላሰብኩትም። እኔ በጣም አስገርማኛለች። እግዚአብሔር ይስጥሽ ነው የምልሽ ውዴ። ሌላ የምልሽ ነገር የለኝም። እግዚአብሔር ብሎ እኔ ደግሞ እንዳንቺ ሰው ሆኜ ልበልሽ። እንግዲህ ኢትዮጵያ ከሄድኩኝ ያንቺን ውለታ መላሽ ያድርገኝ። ወደዚህ እንኳን ባልመለስ እኔም ደግሞ አንቺ እንዳስደሰትሽኝ ሁሉ ትናንትና ማታ እናቴ ስታወራልኝ ራሱ ቡና መጥቶልኛል ምናምን ከየት መጣለሽ ምናምን ስትለኝ እንዲሁ ጥሬውን እየቆረጠምኩ ነበር። የሚገርማችሁ ነገር ማለት ነው ይሄ እስኪ እንዴት ነው ጥሬውን እየቆረጠምኩ ነበረ። ከዛ ምንድነው የምትበይ ስትለኝ እናቴ የቡና ቁርስ እንትን የቡና የተቆላ ቡና እየበላው ነው ምናምን አልኳት። ከዛ እንዴ የተቆላ ቡና ከየት አመጣሽ ምናምን ስትለኝ ከኢትዮጵያ ጓደኛ ይዛልኝ መታለች ምናምን አልኳት። እሷ ራሱ እንዴ ለምን ሰዓት ነግረን የምትመጣ ከሆነ ይዛልን የሆነ ነገር እንልክልሽ ነበረ፣ ሽሮን በርበሬ የምንልክልሽ ብላ ነበረ። እሷ ቃል ዝም ብለኝ ነበር፣ እኔም አላሰብኩትም። ከዛም በፊት ደግሞ ጓደኛ ያምጥታልኛለች። ወይኔ ጓደኛ ብናሽ ይቅርታ በጣም እሺ፣ አንቺን ሳላመሰግንሽ እሷም በመጀመሪያ በማስመስገኔ ያው ቡና ስለሚወድ ነው። እና ከምን በፊትም ጓደኛ እንደዚህ ኢትዮጵያ ሄዳ እንትን አምጥታልኛለች፣ ሽሮ አምጥታልኛለች፣ በሷ አምጥታልኛለች። እግዚአብሔር ይመስገን። ዝናሽ በዚህ አጋጣሚ አንቺንም ላመስግንሽ እወዳለሁኝ። እግዚአብሔር ይስጥሽ፣ ልጆችን ያሳድግልሽ፣ የሰራሽውን የደከምሽበትን የለፋሽበትን ጉልበትሽ ፈጣሪ ይባርክልሽ፣ ለሁላችሁም ይባርክላችሁ። እውነት ጓደኞቼ እኔ እንጃ እኔ ምን አድርጌላችሁ እንደዚህ እንደምትወዱኝ ብቻ አላቅም። እርግጥ አጋጣሚ ነው ከዝናሽ ጋር የተገናኘ ነው። እዚህ ብዙም አልቆየችም እሷ ወደ ኢትዮጵያ ሄደች። ከዛን ስትመጣ ደግሞ ሌላ ቤተሰብ ጋር ስለገባች አብረን አልቀጠልንም ከሷ ጋር። ግን እስከዛሬ ድረስ በስልክ እናወራለን፣ እንደ በፊታችን እናወራለን። እና
እዝንኳ በጣም ነው ማመሰግንሽ። አንቺንም በዚህ አጋጣሚ ልሻለሁ ልጆችሽን ያሳድግልሽ። እኔም ደግሞ ሰውኜ ወደ ኢትዮጵያ ስመለስ ልጆችሽን እጅ የሚጠይቅበትን ቀን ይስጠኝ ነው የምለው። ሌላ የምልሽ ነገር የለኝም። እግዚአብሔር እንደው ክብሩን ይስጣችሁ። በቃ ሌላ የምላችሁ ነገር የለኝም በእውነት። እኔ ትናንትና ማታ እንደዚህ ቆሎውን እየበላሁ ነበር። ይሄ ተቆላውን በጣም ነበር የምወደው። በፊት ኢትዮጵያ እያለሁ በጣም ወድ ነበር። ጥሬውን እንትን እንደዚህ ተቆልቶ ምናምን ሳይፈጭ በፊት እበላ ነበረ እና እንደዛ ነው እላችኋለሁ ውዶቼ። እግዚአብሔር እንደው የሰው ፍቅር ያድላችሁ። ከሁሉም የበለጠ ፈጣሪ እግዚአብሔር እንደው የሰው ፍቅር ይስጣችሁ። የሰው ፍቅር ካላችሁ የትም ቦታ ትኖራላችሁ። የሰው ፍቅር ካላችሁ ከማንም ጋር ተግባብታችሁ ትኖራላችሁ። የሰው ፍቅር የሰው እንትን ካላችሁ ከባዳም ጋር እንደ ዘመድ ትኖራላችሁ። ዋናው የሚያስፈልገው ከሰው ጋር መግባባትና የሰው ፍቅር እንድኖራችሁ ነው የምፈልገው። ሁሌም ጸሎት ይሄ ነው። ሀብት ከሚሰጠኝ የሰው ፍቅር እንዲሰጠኝ ነው ሁሌም የምመኘው ማለት ነው። ማለት ሀብት ትርፉ ተንኮልንም አንዳንድ ሰዎች ተንኮልም ክፋትም የሚያስቡበት የሰውን ዝቅታና ከፍታ የሚያዩበት ሀብት ነው። ይሄ ሀብት ደግሞ አጽያት ነው እንጂ ሌላ ጽድቅ ዞብን አይመጣም። ስለዚህ እኔ ሁሌም ጤና ከተሰጠኝ የሰው ፍቅር ከሰጠኝ ለእኔ እሱ ነው በቃ። ጤናዬም እሱ ነው፣ ሀብትም የሰው ፍቅር ነው። በዚህ ስለምተማመን ሁሌም ከመሬት ስነሳ ተኝቼ ስነሳ መንገድም ሲሄድ አምላኬ አንተ የሰው ፍቅር ስጠኝ፣ የሰው ፍቅር አድለኝ። ሀብት ጠፊ ነው፣ ሀብት ቀሪ ነው፣ እዚህ ምድር ላይ የምትቀር ነው። ግን የሰው ፍቅር ካለኝ የሰው ፍቅር ምኖራችሁ ከሆነ የትም ቦታ ብትሄዱ ከማንም ሰው ጋር ተስማምታችሁ እንደ እህትና ወንድም እንደ እህትና እህት ሆናችሁ የምትኖሩበት ብዙ እድሎች አሉት። ለምን እኛ እናውቃለን፣ ሰው ሀገር ላይ ያለ ነው እና እንደዛ ነው እላችኋለሁኝ። ከምን የበለጠ እግዚአብሔር የሰው ፍቅር ይስጠን እላችኋለሁኝ። ጓደኞቼ እንግዲህ እንደው ኢትዮጵያ ሆነን ብንተዋወቅ ኖሮ ይሄን ያህል አንተሳሰብም ነበረ። ታውቃላችሁ ኢትዮጵያ ላይ ያለን ሁላችንም የራሳችን ፊና አለን ማለት እንጠላላለን ማለት ሳይሆን እንደዚህ በቃ ይሄ ይጎላታል ወይ ይሄ ይጎለዋል ምናምን ብለን የምናስበው ነገር የለንም። ግን ከሰው ሀገር ላይ ተሰደን ኖረን ከዛ ወደ ኢትዮጵያ ስንመለስ የመምጣት ስናስብ እዚህ ያለና እዛ ሄዳችሁ የምትመጡት እንደ ራሳችሁ አስባችሁ ቤት ውስጥ ምን ትፈልጋለች፣ ምንድን ነው የሚጎልባት፣ ምን ብታገኝ ነው ደስ የሚያሰኛት። እኔ በእውነት ይሄንን ቡና ከሁለት ዓመት በላይ ሆኖኛል አሞኝ ቡና ካቆምኩት ማለት ነው። አልጠጣውም እና ትናንትና እሷ ስታመጣልኝ በቃ በጣም ነው ደስ አለኝ። አፍልቼ እዚህ ሴትዮዋ እህትም ከኔ ጋር ነበረች። እሷም ጠጥታ ምናምን በቃ እናንተ የሀገር ቡና እኮ አሪፍ ነው ምናምን አለች። አዎ አሪፍ ነው ምናምን ስላት እናንተ እኮ ምንም ስለማጨምሩበት ነው፣ ሌላ ሀገር እኮ ቶሎ እንዲደርስ ተብሎ በፍጥነት የሚሰራ የሚበቅል የሚያፈራበት ሰዓት አለ። እናንተ ግን ኦርጋኒኩን ነው በቃ ተፈጥሮውን ነው የምትጠቀሙ ምናምን አለች። አሁን እኛ እንደዛ ነው የምንጠቀመው ምናምን አልኳት። ከዛ እሷም በፊት እኔ አያችኋለሁ እሷ ቤት እንደዚህ ተቆልቶ አይደለም ግን የኢትዮጵያ ቡና ነው የሚለው እዚህ ዱባይ ውስጥ ማለት የኢትዮጵያ ቡና ይባላል። ጥሬውን ከዛ ያመጡና ከዛ ሳይ ትንሽ ነው መሰለኛ አመስ የሚያደርጉት ነጭ ነው ቡናው ግን የራሳችን የሀገራችን ሎጎ ነው ያለው እና እኔ በጣም ነው ደስ ያለኝ። እነሱ ቤትም ሳይ በቃ እነሱም የኢትዮጵያ ቡና ይፈላልን ምናምን ይላሉ። የእሷ እህትም በፊት እንደዚሁ እኔ ይዤ መጥቼ ነበረ ጥሬውም ማለት ነው። እዚህ ዱባይ ሲገባ ጓደኛዬ ሰታኝ። ጓደኛዬ መሲ በጣም አመሰግንሻለሁ። እውነት እናንተ እንደሆነ እያንዳንዱን ባስብ በቃ አስታውሽ ራሱ ሁላችሁንም አመስግኜ ስለማልችል በሙሉ ስማችሁን ጠርቼም ስለማልችለው እግዚአብሔር ይስጥልን። በጣም ነው ማመሰግናው እልሻለሁ። መሲ አንቺም ኢትዮጵያ ላይ ነሽ፣ አሁን የራስሽን ህይወት እየኖርሽ ነው። እዛኔ አንቺም የሰጠሽኝ ቡና እዚህ ቤት ከመጣው በኋላ አፍልተን ስንጠጣ ነበር። እስካሁን ድረስ ጥሬውን አልጨረስኩም። እሱ ነው ራሱ ማለት ነው። እሷ ጥሬውን አስመጥታ ነበረ ጥሬውን የሰጠችኝ። ከዛ ደግሞ እኔ እዚህ ቆልቼ ምናምን ነው ስጠጣ የነበረው። ከዛን አልተመቸኝም ከስራ ጋር ተውኩት። እስከዛሬ ድረስ አለ ጥሬው ማለት ነው። እና እነሱ የኢትዮጵያ ቡና በጣም ይወዳሉ ልላችሁ ፈልጌ ነው። ጓደኞቼ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ ጤናችሁን እድሜያችሁን ያብዛልን፣ ጸጋ በረከቱን ያድልልን። ባላችሁበት ሰላማችሁ ይብዛ። ባላችሁበት የሰው ጓዳ የእናታችሁ ጓዳ እንዲሆንላችሁ ምኞቴ ነው። ባላችሁበት የሰው ፍቅር እንዲሰጣችሁ ምኞቴ ነው ውዶቼ። በእውነት እኔ በምን ቃል አመስግኛችሁ በምን አቅሜ ውለታችሁን ከፍዬ እንደምችል አላቅም። ስለዛ ባላችሁበት ጤናችሁ ይብዛልን እላችኋለሁኝ። እናንተም ደግሞ ያው
አውቃለሁ እኔ ምንም ሳትጠይቁኝ በቃ እኔ እንደዚሁ በቃ ሰውን እቀርባለሁ፣ ሰውን እወዳለሁ። ከቀረብኩኝ ሰው ክፋት ያስብብኛል፣ ሰው እንደዛ ነው ምናምን አልልም። ግን እናንተም ደግሞ እንደዛ አይታችሁኝ ስለተረዳችሁኝ እግዚአብሔር ይስጥልን እላችኋለሁኝ። ዛሬም ነገም እንዳንለያይ የመለያየት መንገድ ከፊታችን እጥፋ። መጥፎ ቃላቶችን መነጋገር ከአይናችንም ከአእምሮአችንም ይጥፋልን፣ ክፉን ያርቅልንና እኛንም አንድ ላይ ሰብስቦን ይሄን ሁሉ ታሪክ እናንተም ከዛ ስትመለሱ ለኔ ብላችሁ አስባችሁ ይዛችሁልኝ ስለመጣችሁ እኔ ደግሞ ለተከፋይ ያርገኝ እላችኋለሁኝ። እና ሰላም ሁኑልኝ፣ ሰላማችሁ ይብዛልኝ።